ጳውሎስ እንደዚህ ይላል በሁለተኛ ጢሞቴዎስ መልእክቱ ምዕራፍ 4 ቁጥር 3 እንዲህ ይላል። ቃል በቃል አነባለሁ። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል አለ። ምን አይነት ዘመን ይመጣል አለ ጋይስ? ሕይወት የሚገኝበትን ትምህርትም ሕይወት ይገኝበታል። የሚገርም ነው። ትምህርት ለካ ሕይወት ይገኝበታል። እንዳትረሱ። ምን አይነት ትምህርት? ሕይወት የሚገኝበት ትምህርት። እርሱን የማይታገሱበት ዘመን ይመጣል። ታዲያስ ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። ለራሳቸው ምንን? አስተማሪዎችን። አየህ፣ ለራስ አስተማሪ ስታከማች የአስተማሪ የተላከ አይደለም፣ ለራስ ነው አስተማሪን ያከማቸው። አየህ ወዳጄ፣ አንተ ፓስተር ለምሳሌ የተላከ አይደለም፣ ለራስ ነው አስተማሪን ያከማቸው። ጆሮን የሚያሳክክ ስለሆነ ብቻ እንግዳ የሆነ ትምህርትን እየሰጠ ራሱ ልትቀበል ትችላለህ። ኧረ ሥላሴ እንደዚህ አይደለም ይላል። ኧረ ጌታ እንደኛ አይነት ሥጋ የለውም ይላል። ፍጹም ሰው በፍጹም አይደለም ይላል። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ስለዚህ እዚህ ላይ እንድታስተውሉ የምፈልገው ትምህርት ሕይወት የሚገኝበትና የማይገኝበት አለ። ትምህርት ምን ያህል ማተር እንደሚያደርግ የተሳሳተ ትምህርት የያዘ ሰው አይድንም። ይኸው ሕይወት የሚገኝበት አለ፣ የማይገኝበት አለ። ሕይወት የሚገኝበትን ትምህርት ስትይዝ ነው ሕይወት የሚሆንልህ። ኦኬ፣ በራስህ ነው ሕይወቱን የምታመጣው አይደለም እኮ። ወይስ ይሄኛው ሕይወት ሌላ ሕይወት ነው? ሕይወት የሚገኝበት እኮ ነው ያለው። የሚገኝበት አንተ ሕይወትን የምታገኝበት ትምህርት እርሱን የማይታገሱበት ዘመን ይመጣል ይልና ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ ይልና እውነትንም ከመስማት ጆሮአቸውን ይመልሳሉ። ኦኬ፣ ጥምቀት ያድናል ስትለው H2O ይላል ተረት። H2O እንዴት ትላለህ? በቅዱስ ሚካኤል መጣበታለሁ ጥምቀት ላይ ቅዱስ ቁርባን እውነተኛ የጌታ ሥጋና ደም ስትለው ህብስቱ ወይኑ ጽዋ ይላል። በጣም አደገኛ ነው ጋይስ፣ በጣም አደገኛ ነው። እና የሥላሴ ትምህርት ስትለው በፍጹም ይላል። በቃ ከጌታ የተቀበልነውን ብቻ ማስተላለፍ ነው።